እንግዲህ በመቀጠል የምናየው የእግዚአብሔር ጸጋ በሚል ርዕስ በመዳናችን ጉዳይ ላይ የእግዚአብሔር ጸጋ ያለውን ትልቅ ስፍራ እናያለን። መጀመሪያ ብያኔ ሰጥተን ማለፉ ጥሩ ስለሆነ በእግዚአብሔር ቃል ጸጋ የተቀመጠበትንም ቦታ እናያለን። ጸጋ ማለት ለማይገባቸው ሰዎች በእግዚአብሔር ነፃ የሚሰጥ በሰው ልፋት ወይንም ስራ የማይገኝ ያልተገደበ ያልተገባን ደግሞ ትልቅ ስጦታ ነው። በመጽሐፍ ቅዱስ ትርጉሙ ጸጋ ከበደል ስርየት ወይንም ከኃጢአት ስርየት ጋር ከሞገስ ጋር ከመዳንና በእግዚአብሔር ኃይል መልካም ስራ ለመስራት የሚሰጥ መንፈሳዊ አቅም ማለት ሲሆን ይህም በተሰጥኦ በተፈጥሮ ችሎታ ሊመጣ የማይችል ከእግዚአብሔር የሚሰጥ ስጦታ ሆኖ በመጽሐፍ ቅዱስ ውስጥ የቀረበ ነው። አጠቃላይ በመጽሐፍ ቅዱስ ውስጥ ወደ 131 ጊዜ ጥቅም ላይ የዋለ ቃል ሲሆን በአዲስ ኪዳን 124 ጊዜ የምናገኘው ነው። ከዚህ ውስጥ ሐዋርያው ጳውሎስ በመልእክቶች ውስጥ 86 ጊዜ ይህንን ጸጋ የሚለውን ቃል ተጠቅሟል። እንግዲህ ጸጋ በክርስትና ጉዞ ውስጥ ማዕከላዊ ሀሳብ ነው። በተለይ አዲስ ኪዳን የጸጋ ዘመን፣ የቤተ ክርስቲያን ዘመን በጥቅሉ የጸጋ ዘመን ተብሎ የሚታወቅ ነው ማለት እንችላለን። እንዲህ ከሆነ መዳን በጸጋ ሲባል ምን ማለት ነው? ያገኘነው መዳን ከዚህ በኋላ እስከ ኢየሱስ ክርስቶስ መምጣትና የቤተ ክርስቲያን ዘመን እስከሚያበቃበት ጊዜ ድረስ ሰዎችን የሚድኑበት መንገድ ጸጋ ብቻ መሆኑን ግልጽ አድርጎ ነው መጽሐፍ ቅዱስ የሚያስቀምጥልን። ይህም የሰው የጽድቅን ስራ ወይንም የሰው ጥረት ያልታከለበት ሲሆን ነፃ የሆነ የእግዚአብሔር ስጦታ ነው ማለት ነው። በግልጽ በጸጋ ከሆነ ይላል መጽሐፍ ቅዱስ ከስራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል በሚል በሮሜ 11:6 የተቀመጠ ነው። የሰው የህግ ስራ ወይንም ሰው ለጽድቅ ብሎ የሚሰራው ስራ ሳይሆን በእግዚአብሔር ችሎታ በእግዚአብሔር በሚሰጠው ነፃ ስጦታ የተገኘ መዳን በጸጋ መዳን ብሎ ሮሜ 11:6 ይፈተዋል። እንግዲህ ይህ ጸጋ በመጽሐፍ ቅዱስ ውስጥ በውድ ልጁ እንደ ጸጋው ባለጸግነት መጠን ይላል። የእግዚአብሔር የጸጋው ባለጸግነት በልጁ በክርስቶስ የተገለጠ ነውና በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። በመጽሐፍ ቅዱሳዊው ማዕከል በሆነ የጸጋ አስተምህሮ ላይ ትልቁ የጸጋ ድርሻ ማስተሰሪያ ደም፣ የበደል ስርየት፣ የኃጢአት ይቅርታ፣ የኃጢአት መደምሰስን ያካተተው ነው። ይህንን እንግዲህ በኤፌሶን 1:7 ላይ በግልጽ የተቀመጠና የሰፈረ ነው በመጽሐፍ ቅዱሳችን። ሁለተኛ ጢሞቴዎስ 1:9 ላይ ያዳነን በቅዱስ አጠራር የጠራን እግዚአብሔር ነው ይላል። ማንም ሰው መዳንን ሊሰራው አይችልም፣ እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ብሎ የጸጋን የማዳን ጉልበት ከኛ ስራ ከኛ አቅምና ከኛ ችሎታ ይነጥሏል። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል።
ሁለተኛ ጢሞቴዎስ 1:9 በሌላ የማይገኝ ነው፣ በክርስቶስ ብቻ የሚገኝ ነው ማለት ነው። ኤፌሶን 1:9-10 ጸጋው የሚሰራው በእምነት እንደሆነ ሲናገር ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ስለዚህ የእግዚአብሔርን የማዳን ጸጋ በጸጋ ነው፣ ሰው በጸጋ ብቻ ነው የሚድነው ስንል ድህነት የእግዚአብሔር ስጦታ ነው። ድህነት ራሳችንን ማዳን ስለማንችል ከኛ አይነሳም፣ ከኛ አይወጣም። እኛን የሚያስመካን ስራ በመዳናችን ጉዳይ ላይ አልሰራንም ማለት ነው። ለዛ ነው መጽሐፍ ቅዱስ የጸጋን ሌላ ስም ስጦታው እያለ ነው የሚጠራው። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ የሆነው የጸጋ ስጦታ ከዚያ ይልቅ ለብዙዎች በዛ ይላል። በደል እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ሮሜ ምዕራፍ 5:16 እና ከ20-21 መዳንን በመቀበል ጉዳይ ማለት ነው። ወይንም ደግሞ መዳንን በመቀበል ውስጥ የምናደርጋቸው ድርጊቶች ካሉ፣ መታዘዞች ካሉ ንስሐ መግባት ሊሆን ይችላል፣ የኃጢአትን ስርየት መቀበል ሊሆን ይችላል፣ በኢየሱስ ክርስቶስ ስም መጠመቅ እንደ ስራ የማይቆጠሩ ከእምነት የሚመነጩ የመታዘዝ አካል ናቸው። ጸጋን የመቀበያ መንገዶች ናቸው እንጂ የሰው ስራ ተደርገው አይታሰቡም፣ አይቆጠሩም በመጽሐፍ ቅዱስ ውስጥ። ለዛ ነው መጽሐፍ ቅዱስ የሮሜ መነሻና የሮሜ መልእክት ማብቂያ በሆነው ብዙ ስለ ጸጋ በተባለበት የመጽሐፍ ቅዱስ ትልቅ ክፍል በሆነው የሮሜ መልእክት ምዕራፍ 1:5 ላይ በእርሱ በኢየሱስ ማለት ነው ስለ ስሙ በአሕዛብ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋና ሐዋርያነትን ተቀበለን ይላል። ሐዋርያነት ተልእኮ ነው፣ የተሾሙበት ነው ወንጌልን ለመስበክ። ይሄ ወደ ዓለም ሁሉ ሄደው ወንጌልን የመስበክ የሐዋርያነት ጥሪ ከጸጋ ጋር ነው የተሰጠው። ነገር ግን ያ ጸጋ ምን ይፈልጋል? በአሕዛብ መካከል አማኝን ይፈልጋል። ከእምነት የሚነሳ መታዘዝ ከሰዎች እንዲገኝ ይፈልጋል፣ ከሰዎች እንዲወጣ ይፈልጋል። በመጨረሻውም የሮሜ ምዕራፍ 16 ከ25 እስከ 26 ድረስ ወንጌሌ ብሎ ነው የሚጀምረው። የሚሰብከው ተልእኮ የምስራቹ ቃል እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመንም የተሰወረውን አሁን ግን የታየውን በነቢያት መጽሐፍ የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ በአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ሊያበረታችሁ ለሚችለው ነው የሚለው። ጠቅላላ ከሱ ነው ሊወጣ የሚችለው። ስለዚህ ለእምነት መታዘዝ ከኛ ነው፣ አቅርቦቱ ደግሞ ከሱ ነው። እንግዲህ የመዳን ጉዞ በጸጋው የሚደረግ ጉዞ ነው ማለት ነው። ይህ ጸጋ ሰዎችን ካዳነ በኋላ የማይለቅ ጸጋ ነው። በቲቶ ምዕራፍ 2 ከ11 እስከ 14 ሰዎችን ሁሉ ሳይለይ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነት፣ ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱን የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል
በአሁኑ ዘመን እንድንኖር ያስተምረናል ይለናል። በዮሐንስ ወንጌል ምዕራፍ 1 ከ16 እስከ 17 እነዚህ ትምህርቶች በብሉይ ኪዳን በሙሴ ሕግ ላይ አልነበሩም። በዮሐንስ ወንጌል ምዕራፍ 1 ከ16 እስከ 17 እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል ይላል። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ብሎ እንደተናገረው የሙሴ ሕግ ትምህርቱ ሰዎች ሲደክማቸው፣ ሲያቀታቸው፣ ሲታክቱ የሚነጹበትን መስዋዕት ብቻ የሚያሳይ ነበር። ኢየሱስ ክርስቶስ ግን በጸጋው እያስተማረ የምንኖርበትን አቅምና ጉልበት እየሰጠ እስከ ፍጻሜው ድረስ የሚሸከመንን ጸጋ ነው የሰጠን ማለት ነው። ይህ ማለት መዳንን ከተቀበለ በኋላ በሚኖረው ኑሮ ከእግዚአብሔር እየተቀበለ የሚያሸንፍበትን ኃይል ያገኛል ማለት ነው። ለዛ ነው በዕብራውያን ምዕራፍ 4:16 ላይ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስለዚህ አስፈላጊ በሆነበት ጊዜ በሙሉ የእግዚአብሔር ጸጋ ያግዘናል ማለት ነው። ሐዋርያው ጳውሎስ ይህን ነገር በመደገፍ በጉዞ ላይ በአገልግሎት የደከመው ድካም ሁሉ የእግዚአብሔር ጸጋ መሆኑን አውጇል። ነገር ግን ይላል በእግዚአብሔር ጸጋ የሆንኩ እኔ ነኝ፣ ለእኔም የተሰጠኝ ጸጋ ከንቱ አልነበረም። ከሁላችሁ ይልቅ ደከምኩ፣ ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም ይላል። አንደኛ ቆሮንቶስ 15:10 ላይ ሰዎች ከእግዚአብሔር ጸጋ ተነጥለው በራሳቸው ትጋትና ስራ እንዲሁም ጽድቅ ብቻ እድናለሁ ብለው ማሰብ እንደሌለባቸው ከሐዋርያው ጳውሎስ ትምህርት እንረዳለን። በገላትያ አብያተ ክርስቲያናት የተነሳው ካልተገረዛችሁና የሙሴን ሕግ ካልጠበቃችሁ አትድኑም የሚለው ትምህርት ሐዋርያው ጳውሎስ ሲመልስ የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ የሚል ቁርጥ ያለ ምላሽ ሰጥቶታል። ገላትያ 2:21 ላይ በዚህ የክርስትና ጉዞ ውስጥ አማኝን የሚደግፉ መንፈሳዊ ስጦታዎች ሁሉ የጸጋው ተብለዋል ማለት ነው። የጸጋውን ቃል፣ የጸጋውን መንፈስ፣ የጸጋን ስጦታ፣ የጸጋን አምላክ፣ የጸጋን ዙፋን በተለያየ ቦታ ላይ መጽሐፍ ቅዱስ ያሳየናል። ሐዋርያት ያመኑትን አማኞች አሁንም ለእግዚአብሔር ይላሉ ያንጻችሁ ዘንድ፣ ይገነባችሁ ዘንድ፣ ያሳድጋችሁ ዘንድ፣ በቅዱሳን መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ። ቃሉ ራሱ የጸጋ ቃል ነው። መንፈሱ ራሱ የጸጋ መንፈስ ነው። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያከፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ይላል ዕብራውያን 10:29። ስለ ጸጋ ስጦታም የጸጋ ስጦታ ልዩ ልዩ ነው ይላል። በጣም በአገልግሎታችን በሕይወታችን የሚረዳን አንዱ መንፈስ ውስጥ ያለ የጸጋ ስጦታ ነው። መጽሐፍ ቅዱስ ስለ ጸጋም አምላክ ሲናገር በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል ይላል አንደኛ ጴጥሮስ 5:10። የጸጋ ዙፋን የሚባል ትልቅ የክብር ስፍራ አለ።
በጸሎት በእምነት የምንዘረጋበት ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይለናል መጽሐፍ ቅዱስ ዕብራውያን 4:16። ይህ ጸጋ አማኝ የሚቆምበት ጸጋ ነው። ለዚህም ነው በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናል፣ በእግዚአብሔርም ክብር ተስፋ እንመካለን ይላል። ይሄ ስለ ቆምንበት መቆማችን ራሱ መዳናችን ብቻ ሳይሆን መቆማችን በጸጋ ነው። እየመከርኳችሁ የምትቆሙበት ጸጋ እውነተኛ የእግዚአብሔር ጸጋ እንድትሆን እየመሰከርኩላችሁ ይላል አንደኛ ጴጥሮስ 5:12 ላይ ደግሞ። ስለዚህ የምትቆሙበት ጸጋ እውነተኛ የእግዚአብሔር ጸጋ እንድትሆን መሰክርላችኋለሁ ማለት እግዚአብሔር የደገፈው፣ እግዚአብሔር ያበረታው፣ እግዚአብሔር በሰጠው ኃይል በእግዚአብሔር ጸጋ የሆንኩ እኔ ኃይልም በሚሰጠኝ በእርሱ እያልን እንድንመካበት የእግዚአብሔርን ጸጋ ያነቃቃናል ማለት ነው። እንግዲህ ምሕረትና የጸጋው ጉዞ ስንቅ ተያያዥ ናቸው። አማኝ ደካማ ኃጢአት በመያዙ ምክንያት ዕለት ዕለት በደሙ እየታጠበ በመንፈስ ቅዱስ እየተዋጀ የነጻ በጸጋው የሚጓዝ እንጂ ጸጋ የሚባለው ነገር በቅጽበታዊ ሁኔታ በሕይወት ውስጥ የሚጠናቀቅ የአንድ ጊዜ ልምምድ ሆኖ አይታይም በአማኝ ሕይወት ውስጥ ማለት ነው። በክርስትና ጉዞ ውስጥ ድካም አለ፣ ኃጢአት አለ። በዚህ ውስጥ የጸጋው ድርሻ ትልቅ ነው። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራ የማይችል ሊቀ ካህን የለንም ሲል መጽሐፍ ቅዱስ ዕብራውያን 4:15 የሚረዳን የሚለው በድካማችን በጸጋው እያገዘን ነው ማለት ነው። በነፍሳችሁ ዝላችሁ እንዳትደክሙ ይላል። ድካም ስላለ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይላል። ያኔ የሚመጣ ኃይል፣ የሚመጣ ጸጋ፣ የሚመጣ ክብር አለ ማለት ነው። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም ነው የሚለው አንደኛ ዮሐንስ 1:8። እኛ ደግሞ ይሄ የሚመጣውን የኃጢአት ኃይል ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን ይለናል። መመልከት ያለብንን እየተመለከትን በፊታችን ያለውን ሩጫ ለመጨረስ ይህ ጸጋ ያስፈልገናል። እንደው ብንበረታና ያደግን እግዚአብሔር የረዳን ሰዎች ብንሆን እና በድካም በኃጢአት መተላለፋችን ቢቀንስ፣ ድካማችን ቢቀንስ፣ በጎ ነገር ባለማድረግ ባለመታዘዝ እግዚአብሔርን እንበድላለን። በእነዚህ ነገሮች ሁሉ ባለማድረግ ኃጢአት ውስጥም እንኳን የእግዚአብሔር ጸጋ ነው ነገሮችን በማድረግ እንድናልፍ አቅምና ኃይል የሚሆነን። ስለዚህ ምሕረት፣ ጸጋ የሚባል ነገር በሕይወታችን ዘመን ሁሉ ሊከተለን የሚገባንን ክርስቲያኖች። ስለዚህ መዳንን መፈጸም መጽናት በጸጋው ብቻ ነው የሚቻለው ማለት ነው። መዳን የተጀመረ የሚፈጸም ነገር ነው በክርስቲያን ሕይወት ውስጥ። ስለዚህ በኢየሱስ ክርስቶስ ጸጋ እንዲያው ከዳንም በኋላ የተቀበልነውን መዳን ይዘን መቀጠል፣ ቀጥሎም መጠበቅም አለብን። ወደፊታችን የምንቀበለው መዳን እንዳለ መጽሐፍ ቅዱስ ያሳየናል። ድነናል፣ የምንቀበለው መዳን ደግሞ አለ። እንድናለን ብለን ነው እንደ እግዚአብሔር ቃል ምናምነው። ስለዚህ ወዳጆች ሁልጊዜ እንዳታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ ይላል። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። መዳናችንን ምንፈጽምበትም ጸጋ ያስፈልገናል። የምንድንበት ጸጋ ብቻ ሳይሆን ምንጨርስበትን መዳናችንን ምንፈጽምበትንም ጸጋ ያስፈልገናል። ይሄ ፊልጵስዩስ 2:12 ላይ በእግዚአብሔር ቃል ሰፍሮ የሚገኝ ትልቅ ትምህርት ነው እና መጽሐፍ ቅዱስ
ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ይላል። ድነናል፣ ግን መዳን እየቀረበን ነው ደግሞ። በዚህ መካከል ጸጋው ነው የሚረዳን። ይህም በእግዚአብሔር ኃይል እንደምንጠበቅ ያሳየናል። እስከ መጨረሻው መጽናት የሚቻለው በጸጋው ጉልበትና ብርታት እንደሆነ የእግዚአብሔር ቃል ያስተምረናል። ለዚህ ነው ሐዋርያው ጌታ ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግስት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን የሚለው 2 ጢሞቴዎስ 4:18 ላይ። ይህ አማኙ እንደፈለገው የሆነ በኃጢአት በርኩሰት በተለያየ አይነት ነገር እየተበላሸ የሚጠብቀው ሳይሆን በትጋት በታማኝነት የእግዚአብሔርን ጸጋ እየፈለገ ጸጋ እየረዳው እያጸደቀው እያነጻው እያገዘው የሚቀጥል መሆኑን ነው የሚያሳየን። ነገር ግን የሚያጸናችሁ ከክፉ የሚጠብቃችሁ ጌታ የታመነ ነው። እንዴት ነው የሚጠብቀን? በጸጋው ነው የሚደግፈን። 2 ተሰሎንቄ 3:3 ላይ። ስለዚህ አዲስ ኪዳን ትምህርት ሰው መዳንን ተቀብሎ መዳኑን እየተጠነቀቀ ይዞ እስከ መጨረሻው እንዲጸና የሚያስፈልጉትን ነገሮች እንደቀረቡለት ነው የሚያሳየን። ለሕይወትና እግዚአብሔር ለመምሰል የሚሆነው ነገር ሁሉ ስለተሰጠን ይላል። ስለተሰጠን ለሕይወትና እግዚአብሔር ለመምሰል የሚሆነው ነገር ሁሉ ስለተሰጠን ምንድነው ማድረግ ያለብን ከተባለ እነዚህን እየተጠቀምን በነፃ እንዲያው በጸጋ የተቀበልነውን የመዳንን ጉዞ እስከ ፍጻሜው እስከ መጨረሻው ድረስ በመጽናት መቀዳጀት አለብን ማለት ነው። ስለዚህ ወንድሞቼ ይለናል በዚህ ጉዳይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉም። ማድረግ ያለብንን ነገር እየነገረን ነው መጽሐፍ ቅዱስ ማለት ነው። እነዚህን ብታደርጉ አትሰናከሉ። ስለዚህ ወዳጆች ሆይ ይህንን እየጠበቃችሁ ያለ ነውር ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። በእርሱ መገኘት እሱን ሳይተው እሱን ሳይክዱ መገኘት የሚቻለው በእግዚአብሔር ጸጋ ነው ማለት ነው።